አንደኛ ሚዲያችን እኛ ማንበብ ጀምራለሁ። ኧረ ሲያምር እንዴት አባቱ ነው የሚያምረው! አንተ ውስጥ ይሄን ቲቪ ልጎርጉረው እሰራዋለሁ። እያየህ ነው አይደል? ሰርጉ ዲኮር እየሰራልን ነው ለነገ እና ለነገ እየሰራሁ እኮ ነው። እኔ አልተኛም ለእናንተ አንደኛ ሚዲያችን እዚህ ሲያምር ማትዬ ወንድሜ እናመሰግናለን። ሼር እያደረጋችሁት ዛሬ በውቢቷ ዱባይ እንትን ልንሰራላችሁ ነው፣ ጥሪ ልናቀርብላችሁ ነው። መላው ኢትዮጵያውያን በሙሉ ዱባይ ላይ ሁላችን ደስታችን ነው እያልን ነው። ሁላችሁም ተጋብዛችኋል። የሚቀር ሰው እንዳይኖር። ከዛ ባለፈ ደግሞ ማለት ነው ፋሚሊዎቻችን አንዳንድ ወሬዎችን እየሰማን ነው፣ ግን ደግሞ አሁንም ቢሆን አንድ ነገር አስረግጠን እንድንነግራችሁ እንፈልጋለን። የትኛውም ሰው ፕሮግራሙ ላይ መገኘት ይችላል። ፕሮግራማችን የሚሆነው መርከብ ላይ ነው። ለመርከብ አንድ ወጪ ለማናችሁም ማስከፈል አንፈልግም። መምጣት ለምትፈልጉ በሙሉ ነፃ ብቻ እናንተ መምጣት ብቻ ነው የሚጠበቅባችሁ። ብቻ ከፈለጋችሁ ደግሞ ሌላው ደግሞ እገዛም የምትፈልጉ ምናልባት የራይድ ምናምን ወጪ ደግሞ የሌላችሁም እኛው ችለናችሁ መምጣት ትችላለን። ሁላችንም እንገባባለን። እንግባባለን መምጣት እና ፋሚሊዎቻችን አንዳንድ ወደ ቲክቶክ ላይ ምናምን እያየሁኝ ስለነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ ፕሮግራሙ ላይ። ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁ ስለነበረ ነው። እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አድርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው። እና ፈታ በሉ፣ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው። እና መምጣት ይቻላል። ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረቁ። እኛ ጋር መጣችሁ ፈታ ትላላችሁ። ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለህ ያልነውም ሰው የለም፣ የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም ከፍላለሁ። ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡ፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገን ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛ ነን የምንከፍለው። ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። የምር እያየሁ ስለነበረ ላይቭ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየሰራችሁ ነበረ። እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበር። ይቅርታ አልሰማንም፣ አላየንም። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ፣ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው። እናንተን ለማዝናናት እናንተን ለማስደሰት የመጣ ነው ማለት ነው። ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ ያው የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በቃ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ 300 ሰው ይይዛል መርከቡ። መታችሁ 300 ሰው ደግሞ ተጥቅላችሁ ለማንኛውም ኮሚኒቲ 150 ሰው ነው የሚችለው። አንድ ነገር ንገራችሁ፣ እግዚአብሔር ነው የመረጠው። የቀልዱ ቀልድ ነው። 150 ሰው ነው የሚችለው እና እንደ ማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። እንዲህ አሁን ለምሳሌ እዚህ ያለ ገንዘብ ላይ ኖረው ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መጥተን ላይቭ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። 200 ድራም 150 ይከፈል ነበር። ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናምን እያላችሁ ስለነበረ ምንም ችግር የለም።
እናንተ ብቻ መምጣት። እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምትችሉ ሰዎች ስለምትኖሩ ኑ። አዎ የምር ላይቭ ላይ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው መጣችሁ ከኛ ጋር እግዚአብሔርን እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ። እኛን ጋር መጣችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ። ስማችን ደግሞ አታጥፉ። ደስ አይልም። እየተዋወቀን እንትን እያለ ቡና ማጣጫ አታርጉ። የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መጥተናል። በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ። እንደሰትበት ተው። በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደግሞን ለመዝናናት ነው የመጣነው። ደግሞን ማለት ነው። እና ሰርጋችን ባማረ በተዋበ ቬሏችን፣ ሱፋችን፣ ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ፣ ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሩባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ፣ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ኦኬ ሞቲቭስ ሮያል ፋሚሊ ተጠርታችኋል ሁላችሁ እና ደስ ይላል። የኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ ቀሙር ደስታችን እንትን ይሆናል። ምንድነው በግልጽ ይሆናል። ቦታውን ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እንላለን ወይ ደግሞ ትክክለኛ ሎኬሽን እናስቀምጥላችኋለን እዚሁ ይቻላል። በእርግጥ ማቲም አሁን ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ እንገባና ማቲ አሁን ይገባል። ይነግራችኋል። ቀደም ብላችሁ ብትመጡ አሪፍ ነው፣ ግን የሚነሳው 4:30 ላይ ነው። 4:30 እስከ 5 ሰዓት፣ ከ4:30 እስከ 5 ሰዓት የሚነሳው ማለት የሚነሳ። ስለዚህ እነሱ ቀደም ብለው 3 ሰዓት ከምናምን መምጣት አለባቸው። ከሰዓት ነው። እሺ ፋሚሊዎቼ፣ በኢትዮጵያ ስንት ሰዓት መሰለህ? 9 ሰዓት። በኢትዮጵያ 9 ሰዓት እዛው ሰፈር ውስጥ የምንገናኝበት ነው ሁላችንም ማለት ነው። ፊቷን አላሳይም ብላናለች እንዴ? እንዳትደነግጡ፣ ውበቷን አይታችሁ ታደነግጡ። ያው እንዴ ያው ማርክ ያታ እንደምን ፍታት በቃ ካልፈለገች ተዋት እንጂ የምር ካልፈለገች ተዋት። እሱን አሳያችሁ። አንደኛ ሚዜያችን እዚህ አገኘኋት። ቆንጆ ጓደኛዬ ናት፣ ታውቋት። ስለዚህ አሁን አያስፈራማ። ነገ ገና ፊትሽ ላይ ካሜራ እንደቀለ የለ እንዴ? አሁን ከአሁኑ ከፈራሽማ ቆይ የደረሰናል ፖሊስ ጣቢያ ነን። ፖሊስ ጣቢያ ነን ላይ የምንገባ ይሆናል። ከደከመሽ እንግዲህ መተኛ እኔ ቆሜም ቢሆን አድራለሁ። አዳር እኔ አልችልም። እንደ ሀሳብ ግን በቃ እረፍት ታደርጊያለሽ፣ ችግር የለውም። ዘና ፈታ ማለት ትችላላችሁ። በነፃ ነው። መግቢያ ስንት ነው ለምትሉ ሰዎች እኛ መግቢያ አልጠየቅንም፣ አልተናገርንም። ኬት እንዳመጣችሁ እራሳችሁ ወቁት። ሁላችሁም ግን ተጠርታችኋል። መጣችሁ ሰርጉ ላይ ታደማችሁ። እኔ እኮ ግራ የሚገባኝ የትኛው ሰርግ ላይ ነው ተከፍሎ የሚገባው? እኔ አሁን ጥያቄ ሆነብኝ። ማን ነው ክፈሉ ያላችሁ? የትኛው ሰርግ ነው? ኢትዮጵያዊ ባህላችን አይደለም። እኛ ሰርግ አናስከፍል። እንደውም እኮ ኢትዮጵያ ውስጥ ምን አለ መሰለህ የሆነ በቃ እንትን ከበላ በኋላ እናትና አባቶቻችን ኖርማል ነው። ምን ያደግንበት እኮ ነው። ሰጥተው ይሄዳሉ። ግን እኛ አልጠየቅም። እኛ እንደዚህ አይባልም። ሲጀመር ነውር ነው። ትልልቅ ሰው ሆናችሁ የእኛን ስም ለማጥፋት የሆነ በቃ እንደዚህ ወንበር ላይ ቁጭ ብላችሁ አይመጣውም። አስገቧቸው እስኪ። እነማን ናቸው ግን? የምር አስገቧቸው። ወሬ ሰሙ። ሼር አድርጉላቸው። እግዚአብሔር ሼር አድርጉላቸው። ላይ ተነገረን እንደዚህ ምናምን እየተባለ ነው። ምንድነው ምናምን ስንባል ሼር አድርጉላቸውና ይግቡና እናውራቸው። ማን ናቸው?
የት አላችሁ? ኑ ግቡ እስኪ ላኩ። ገዝት ከፈለጋችሁ ኧረ የፈለጉት ይላኩ። እንዲህ ግራ እኮ ነው ያጋቡታል እንዴ እንትን እኮ አደረጉ በኢየሱስ። ግን ግን ተጠርታችኋል ኦልሬዲ፣ እናንተም ተጠርታችኋል። ያማችሁንም በመጥፎም በጥሩም ጎን ያማችሁን መታችሁ እውነቱን ማየት ትችላላችሁ። እኛ ምንም የጠየቅነውም ነገር የለም። በቃ መርከቡ እስከሚሞላ ድረስ ሰው እናስገባለን። ከሞላ በኋላ እኛ አይደለንም ባይዜ ማለት ነው። ፕሮግራሙ ሙሉ የያዘው ማን ነበር ስሙ? ማቲን የያዘው የሚያስገባው ቁጥርም ቆጥሮ የሚያስገባውም እሱ ነው። እኛ ሁሉ ነገር ጨርሰናል። እንደ ድል ሆናችሁ ሁላችሁም በጊዜ ተገኙ። 4 ሰዓት ማለት ከሰዓት ነው በዚህ ሀገር ሰዓት እና ያው ይገባችኋል። 4 ሰዓት ስንል ብዙ ጊዜ ስለሰማሁ ከሰዓት ማለት ነው። ከሰዓት 4 ሰዓትማ የሚጀምርበት እኮ ነው። እነሱ ግን ቀደም ብለው 3 ሰዓት ማለት ነው እኮ 3 ሰዓት ማለት 9 ሰዓት ማለት ነው። ልክ 9 ሰዓት ላይ ሁሉም ሰው ቢመጣ 9 ሰዓት ማለት 3 ሰዓት ነው የምትለው። ኦኬ ሶሪ 3 ሰዓት እኔ ሰዓቱ ግራ እየገባኝ ስለሆነ ፋሚሊ እንዴት እንደምንለው አላውቅም። እና ለሁላችሁም ነፃ ብዛ ተመቶላቸዋል። ወደ ኢትዮጵያ ነው ነፃ እዚህ ነፃ ትኬት እና እንወዳችኋለን ሁላችሁንም። በይዜ ባትወዱን የሆነ ነገር ባታስቡልን፣ እናንተም ቁጭ ብላችሁ ስለኛ አታወሩ፣ ስለምትወዱ ነው የምታወሩልን። እንወዳችኋለን። ሆነብኝ እኮ የራሱ መቁጠር ሰዓቱ እግዚአብሔር እና እንትኑን ቀኑና ማታውን ልንግባባ አልቻለም። እኛ ቀን ስሊፕ ዳውን ግን ማለት ነው አንድ ያለኝ የሆነ ሰው አገናኝቶልን ሄዶ ማለት ነው ፋሚሊዎቻችን በስልኩ ተገናኝቶ ሲሄድ ዋይፋው ሄደ።